الحمد لله በአላህ ስም እጅግ በጣም ሩህሩህ በጣም አዛኝ በሆነ የመጀመሪያ ኹጥባ በልቅና በውበትና ሙሉእነት ለተገለጸው አላህ ምስጋና ይገባው። ለሱ ከስሞች ያማሩ ከባህሪያት የተሟሉ ከስራዎች ፍትሐዊና ጥበበኛ የሆኑ አሉት። ለሱ ብቻውን አጋር የሌለው ሲሆን ከአላህ ውጭ በሐቅ የሚመለክ አምላክ እንደሌለ መሰክራለሁ። ነቢያችን ሙሐመድን ባሪያውና መልእክተኛው መሆናቸውን መሰክራለሁ። የአላህ እዝነት በሳቸው ቤተሰቦቻቸውና ባልደረቦቻቸው ላይ ይሁን። በመቀጠል አላህን ፍሩት ታዘዙትም። የላቀው አላህን በትክክል ፍሩ። አላህ ቅጣቱ ብርቱ ነው። አላህን ፍሩ፣ አላህ ምርመራው ፈጣን ነውና አለ። የእስላም ወንድሞች በላጭና ጠቃሚ እውቀት ውብ ትርጉም ላይ አመላካች የሆኑ የአላህን ውብ ስሞችና የተሟሉ የላቁና የተለቁ ባህሪያቶችን ማወቅ ነው። ልብ የሚያበራበትና የሚከፈትበትን ትልቁ ነገር የአላህን የተዋቡ ስሞችና የላቁ ባህሪያትን ከዋሕይ ብርሃን ማወቅ ነው። በቅቡልነት በመውደድና እጅ በመስጠት የተቀበለው ለሱ የተሳበና ነፍሱ የተረጋጋችበት ልቡ ወደ እሱ የረጋበት በሱ አላህን እያመለከ እውቀቱ በሱ የጠነከረ በአላህ ያለው እምነትና ማላቅ ይጨምራል። ለፈጣሪው ያለው አክብሮትና ውዴታ ይጠነክራል። ልቦና ፈጣሪውን ማወቅ፣ መውደድ፣ ማውሳት፣ በሱ መደሰት፣ ወደ እሱ መዳረሻና መቃረቢያ መፈለግ በትልቁ ያስፈልጋል። በተከበረው ቁርአንና ንጹሕን ሱና የመጡ ስሞችና ባህሪያቶችን በማወቅ እንጂ ወደዚህ መድረስ አይቻልም። ባሪያው እነዚህን ይበልጥ አዋቂ በሆነ ቁጥር ይበልጥ አላህን አዋቂ ከጃይና ቅርብ ይሆናል። የአላህ ትላልቅ ስሞችና የላቁ ባህሪያት ልቦናን አላህን በማክበር በማላቅ ከሱ በመፍራት በፍራቻ ይሞላሉ። እነሆ አላህ ከሱ መጠጋ ወደ እሱ እንጂ የለም። ባሪያው በጉዳዩና በጸሎቱ ከሱ ውጭ ያሉትን ትቶ ወደ እሱ ይጠጋል። የአላህ ስሞች ልብን በእንቅስቃሴና እርጋታ ጊዜ የተሟላ መጠባበቅ እሱም በመጠባበቅ ይሞላል። ባሪያውን መልካምን አፍጥኖ በመስራትና ከከለከለው በመራቅ ወደ እሱ እንዲቀረብ ይረዳል። የሰው ልጅ ስለ አላህ ስሞችና ባህሪያቶች ግንዛቤ በጨመረ ቁጥር በሱ ማመኑ፣ አምልኮው፣ ፍራቻና ማላቁ፣ መተናነስና ዝቅ ማለት፣ እሱን መከጀልና ከሱ መፈለጉ ይጨምራል። የላቀው ለአላህም መልካም ስሞች አሉት። እናም በዱዓ ጊዜ በእነርሱ ብቻ ጥሩት አለ። አላህ ከእርሱ ሌላ አምላክ የለም። እርሱ መልካሞች የሆኑ ስሞች አሉት አለ። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ለአላህ 99 ስሞች አሉት፣ እነሱን የያዘ ጀነት ገባ አሉ። ተስማምተውበታል። የያዘ ማለት የያዘ ማለት ትርጉሙ በንግግር የሸመደደ ትርጉማቸውንና መልእክታቸውን የተረዳ በምታስፈርደው ብያኔዋ የሰራ ማለት ነው። ማለትም
ባሪያው የቁርአንና ሱና ጥቅሶችን ያጸደቁትን ስሞችና ባህሪያት በሙሉእነቱ እንደሚገባው ሳይቀር ስሞቹና ባህሪያት በሙሉእነቱ እንደሚገባው ሳይቀየር ሳያራቁት ሳያመሳስልና የሰው ልጅ አእምሮ የሚስለውን ዝርዝር ሳይሰጥ እንደመጣው ማጽደቅ ማለት ነው። የዛቱንና ባህሪያቱን ዝርዝር እሱ እንጂ ማንም ስለማያውቅ እሱ አላህ በእውቀቱ ከፍጡራኑ ራሱን የለየበት ዘርፍ ነው። ወደ እሱ መድረስ አይቻልም። ሌላ ከአላህ የሚመስለው ምንም ነገር የለም። እርሱ ሁሉን ነገር ሰሚና ሁሉን ተመልካች ነው እንዳለው ጥራት የተገባው ለእርሱ ሞክሽን ታውቃለህን አለ። ነገሩ የላቀው አላህ ለእርሱ አንድ መምሳያ የለውም አለ። እሱ መልካም ስሞችንና የተሟሉና ውብ ባህሪያትን የልቅናና የትልቅነት መገለጫዎችን ጠቅልሎ የያዘ አምላክ ነው። እንዲሁም ባሪያው በጥቅሶች የመጣውን ውግዘት ከጌታው ያወግዛል። የተቃራኒውን ሙሉነት ከማጽደቅ ጋር ለምሳሌ በደልን ከሱ ማውገዝ ፍትሑ የተሟላ መሆንን ይይዛል። መሳንን ከሱ ማውገዝ ማቃትን ከሱ ማውገዝ እውቀቱንና ችሎታው የተሟላ መሆኑን ይይዛል። ጥራት የተገባው ስሞቹን በቃልና ትርጉም መልእክታቸውን ማወቅ በሚያስፈርዱት አላህን መገዛት የውዳሴና የአምልኮን ጸሎት የመፈለግና መጠየቅ ጸሎትንም በእነሱ መለመን ግድ ይላል። በአምልኮ ዱዓ ውስጥ አላህ ሀያን ብርቱ፣ አሸናፊ፣ ጥበበኛ መሆኑን ካወቀ በጌታው ላይ ይመካል፣ ወደ ፈጣሪው ይጠጋል፣ ከሱ ውጭ ወዳሉ ፍጡሮች መመልከትን ይተዋል። እንዲሁም ጌታው ጸጸትን ተቀባይ፣ አዛኝ፣ መሐሪ እና ቻይ መሆኑን ካወቀ ወደ ጌታው በመጸጸትና ወደ ፈጣሪው በመመለስ ይፈጠናል። እሱ ተቆጣጣሪ፣ መስካሪ፣ ሰሚ፣ ተመልካች፣ አዛኝ እና ውስጥ አዋቂ መሆኑን ካወቀ ይህ ለሱ ጌታውን ማመፅን መፍራትና አምላኩን መፍራትን ያስፈርዳል። የልመናና የጥየቃ ጸሎት የሰው ልጅ ከጉዳዩ በሚገጥም መልኩ ጌታውን ይለምንበታል። አዛኝ ሆይ እዘንልኝ፣ መሐሪ ሆይ ማረኝ፣ ጸጸት ተቀባይ ሆይ ጸጸቴን ተቀበል፣ ሲሳይ ሰጪ ሆይ ሲሳይ ስጠኝ እንደማለት። አብዛኛው የነቢያችን ዱዓ ሰለላሁ ዐለይሂ ወሰለም የነቢያቶች ዱዓ ጌታችን ሆይ ብሎ መጣራት ነበር። ምክንያቱም ለተጣሪዎች መልስ መስጠት፣ ለለማኞች መስጠትና ለተቸገሩት መርዳት ይህ ሁሉ ከጌታነት ትርጓሜ ነው። ጥረት የገባው እሱ አስተናባሪ ቻይ፣ አስተናባሪ ሲሳይ ሰጪና ሰጪ ነው። አምላክ እሱ እንጂ የማይጠየቅ በእሱ እንጂ እርዳታ የማይፈለግ ነው። አላህ ሆይ ጠቃሚ እውቀት፣ መልካም ሥራን ስጠን። ጠሞ አጥማሚ ሳይሆን መርቶ ከሚመሩት አድርገን። አላህን ጥሩ ወይም አልረሕማንን ጥሩ። ከሁለቱ ማንኛውንም ስብጠሩ መልካም ነው። ለእርሱ ብዙ መልካም ስሞች አሉትና በላቸው አለ። አላህ ሆይ እሱ ከኛ የምትወድበትን እውቀት ስጠን። ጥራት የተገባህ ነህ። በአንተ ላይ ውዳሴ ገደብ የለውም። አንተ በራስህ ላይ እንዳወደስከው ነው። አላህ ሆይ በነቢያችን ሙሐመድ ሰለላሁ ዐለይሂ ወሰለም ላይ እዝነትና ሰላም አውርድ። የማያልቅ ምስጋና በጠቅላላ ለአላህ ይገባ። ለእሱ ብቻውን አጋር የሌለው ሲሆን
ከአላህ ውጭ በሐቅ የሚመለክ አምላክ እንደሌለ በአምልኮ የነጠለን ሰው ምስክር እመሰክራለሁ። አምልኮ ለሱ ብቻ ነው። ነቢያችን ሙሐመድ ባሪያውና መልእክተኛው መሆናቸውን እመሰክራለሁ። በላጩ ጌታውን ያላቀና በብቸኝነት ያመለከ አላህ ሆይ በእሳቸው ቤተሰቦቻቸውና ባልደረቦቻቸው ላይ የማያልቅና የማይቋረጥ እዝነት አውርድ። ከዛ በመቀጠል አላህን ፍሩ ተጠባበቁትም። እሱን የፈራ በሁሉም ጊዜያት ከተንኮሎችና ወንጀሎች ይጠብቀዋል። ከዛ የሰዎች ልጅ በላጭ በሆኑት ነቢያችን ሙሐመድ ላይ እዝነትና ሰላም በማውረድ ወደ ጌታችሁ በርቱ። አላህ ሆይ በሳቸው ቤተሰቦቻቸውና ባልደረቦቻቸው ላይ እዝነትና ሰላም አውርድ። አላህ ሆይ ወንጀልን መራኸው እንጂ ጭንቀትን አስወግደኸው እንጂ ዕዳን ከፍለህ እንጂ ከባድን ነገር አቅልለህ እንጂ ጠላትን አዋርደህ እንጂ አዋርደህና ተንኮሉን ጠብቀህን እንጂ አትተወለን። አላህ ሆይ ሁኔታችንን አስተካክልን፣ ከእኛና ከሙስሊሞች በሙሉ ውደድልን። አላህ ሆይ መሪያችንና የሁለቱ ቅዱሳን ቦታዎችን አገልጋይ መሪያችን የሁለቱ ቅዱሳን ቦታዎች አገልጋይና አልጋ ወራሹን ለምትወደው ነገር ግጠም። አላህ ሆይ አዝንብልን። አላህ ሆይ አዝንብልን። አላህ ሆይ ዝናብ አዝንብልን። በወንጀላችን ከትሩፋትህ አትከልክለን። መጀመሪያም መጨረሻም ምስጋና በጠቅላላ ለአላህ ይገባ። الله أكبر الله أكبر. أشهد أن لا إله إلا الله. أشهد أن محمدا رسول الله. حي على الصلاة حي على الفلاح. قد قامت الصلاة قد قامت الصلاة. الله أكبر الله أكبر. لا إله إلا الله. استووا اعتدلوا. الله أكبر الله أكبر. الحمد لله رب العالمين الرحمن الرحيم مالك يوم الدين إياك نعبد وإياك نستعين اهدنا الصراط المستقيم صراط الذين أنعمت عليهم غير المغضوب عليهم ولا الضالين آمين. إن بطش ربك لشديد إنه هو يبدئ ويعيد وهو الغفور الودود ذو العرش المجيد فعال لما يريد. هل أتاك حديث الجنود فرعون وثمود بل الذين كفروا في تكذيب والله من ورائهم محيط بل هو قرآن مجيد في لوح محفوظ. الله أكبر الله أكبر.
سمع الله لمن حمده. ربنا ولك الحمد. الله أكبر. 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 الحمد لله رب العالمين الرحمن الرحيم مالك يوم الدين إياك نعبد وإياك نستعين اهدنا الصراط المستقيم صراط الذين أنعمت عليهم غير المغضوب عليهم ولا الضالين آمين. بسم الله الرحمن الرحيم. قل هو الله أحد الله الصمد لم يلد ولم يولد ولم يكن له كفوا أحد. الله أكبر. الله أكبر. سمع الله لمن حمده. ربنا ولك الحمد. الله أكبر. 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 السلام عليكم ورحمة الله. السلام عليكم ورحمة الله. السلام عليكم ورحمة الله. السلام عليكم ورحمة الله.